ህዝብ ማስተዳደር መሬት ላይ ያለ እውነታን መፈተሽ ይጠይቃል። ከሁሉ በላይ ደግሞ አሁንም የፖለቲካ አስተዳደር ውሳኔ ሰጪዎች ላይ ብቻ ተመርኩዘን አይደለም ሐሳብ የምንሰጠው። የፌዴራል ስርዓት ለኢትዮጵያ መድኃኒት ነው። በትክክል ያልተተገበረባቸው አመታት ዋጋ አስከፍለውናል። ስለዚህ ነው የምክክር ኮሚሽን ያስፈልገናል፣ ህዝብ ይወያይ፣ ካለ ጫፍ ልዩነት እናጥብብ በሚል ብልጽግና እድሉን የፈጠረው። ሁለተኛው እውነተኛ ህብረ ብሔራዊ ፌዴራሊዝም ነው ለመተግበር እየሄድን ያለ ነው። በዚህ ውስጥ ህዝብ በበላይነት አይሆነኝም ባለ ጉዳይ ላይ መንግስት ጫና ፈጥሮ ይሆናል የሚልበት አግባብ እንደማይሰራ አረጋግጠናል። ሌላው ዩኒታሪ ገቨርንመንት ወይም አህዳዊ ብለን የምንጠራው በኢትዮጵያ ታሪክ ውስጥ ቁስል ያስነሳ ህዝቦች በራስ የማደግና የማልማት ፍላጎታቸውን የገደበ ነው። ስለዚህ አዋጭ አይደለም ብለን እናምናለን።